ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንደምታዩት እንግዲህ ሙቀት ስለሆነ እዚህ እየታጠብን ያው አንዳንድ ጊዜ እንታጠባለን መሰለኝ እንታጠባለን። እኔ ራሱ እታጠባለሁኝ። ይኸውላችሁ እንግዲህ ውሃና ምንድነው መሄዱን እንጂ የት ማረፉን አናውቅም ይባላል። አንድ አባባል አለና ያው አሁን ረስቸው ነው። እና እንዴት አላችሁ? እንግዲህ እንደምታዩትኝ አረብ ሀገር በጣም ሙቀት አለ፣ በጣም ኃይለኛ ሙቀት አለ ማለት ነው። በጣም ደስ የሚል ነገር ደግሞ ይሄን ስከፍተው በጣም ሹሽ ይላል። ከዚህ ጋር በጣም ደስ የሚል መታጠቢያ ነው ማለት ነው። እንግዲህ እና እንዴት ናችሁ? ደህና ናችሁ? ሰብስክራይብ እና ላይክ በማድረግ እንዳትረሱ ቤተሰቦቼ። በጣም ደስ ይላል። እዚህ እንታጠባለን አንዳንድ ጊዜ ማለት ነው። አበረታቱን። እንደምታዩት እንግዲህ ውሃው ራሱ ያምራል፣ በጣም ደስ ይላል። ምን ያክል ቢታደሉ ነው ግን አረቦች ሁሉን አሟልቶ የሰጣቸው? ይሄ እንግዲህ ከቤታቸው ነው ማለት ነው። እነሱ ሙቀት ነው እንጂ ያለው ሁሉን አሟልቶ ሰጥቷቸዋል። እኛንሳ ምን ሰጥቶና? ያው እግዚአብሔር ይመስገን። ግን እንደዛ ይባላል። እና ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብን ሆን ግን አላቀበትም ማውራት ምናምን ብቻ ሲሆን ነው ማውራት የምችለው። እንደ ለቁም ነገር ሲባል ይጠፋኛል፣ አላቅም ለምን እንደሆነ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? በያላችሁበት ሰላማችሁ ዝት ይበልልኝ። ሀገራችን ሰላም አድርገው። እንደምታዩት እንግዲህ ውሃው ያምራል። እኔ አንዳንድ ጊዜ እታጠባለሁ እዚህ እንደ ህፃን ሊያደርገኝ መሰል አንዳንድ ጊዜ። መታየት